ሰላም ሰላም ውድና የተከበራችሁ የካላቦይ ቻናል ቤተሰቦች እንዴት ናችሁ? ሰላም ነው? አከም ነጋ ጅርቱ ፈዩማ። ይሄ አፋን ኦሮሞ የምንማርበት ካላቦይ ቻናል የሚባል ነው። አከሱማስ ወሮ ነማር ፈበረችሁ በርባደን ከንጀለት ያረጋተን አፋኑ ተለማ ወልት ቀምኔ ከንጀለት በረኑ ቻናል ካላቦይ ጀዳማ። ቻናላችን አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ ቤተሰብ እንድትሆኑ ጠይቃችኋለሁ። ሰብስክራይብ በማድረግ ዛሬ ክፍል 28 ላይ ደርሰናል። ክፍል 28 ምንድነው የምናየው? በዛሬው ክፍል 28 የምናየው ስለ ደኖማ ወይም ብዛት ነው። ብዛትን እንዴት መግለጽ እንደምንችል በአፋን ኦሮሞ ብዙ የሆነውን ነገር እንዴት መግለጽ እንደምንችል እናያለን። ከዛ በፊት ሁላችሁም ቪዲዮን ከመጀመራችሁ በፊት ላይክ እንድታደርጉ ጠይቃችኋለሁ። ዛሬ ይዤላችሁ የመጣሁት ስለ ብዛት ነው። አሁን ቀጥታ ወደሱ እናልፋለን። ብዛት ምንድነው? ወይም ደኖማ ይባላል በአፋን ኦሮሞ። ደኖማ ወይም ብዛት ማለት የአንድን ነገር ወይም የአንድን ስም አብዝተን ብዙ ሲሆኑ እንዴት መጥራት እንደሚችል የምንገልጽበት መንገድ ነው። ለምሳሌ መቃሌን ዮኪን ጀቾን ያከመቃት ተጃጅረን ሌጣፊ ደኑ ቀቡ ይላል። ሌጣና ደኑ ማለት ሲንጉለር እና ፕሉራል ነው። ሲንጉለር እና ፕሉራል ማለት ብዛትና ብዙና አንድ ወይም ሁለት ብዙ ሲሆን ደግሞ ብዙ ነው ምንድነው፣ ትንሽ ሲሆን ደግሞ ሲንጉለር እንደምንለው ማለት ነው። እና ይሄንን እንዴት ነው መግለጽ የምንችለው የሚለውን ነው የምናየው። ሃሊ መቆሌን ኦሮሞ ኢቲን ሄዶማን ባኤ ደኑ ታውስ። ባኤ ደኑ ማለት ብዙ ቢሆኑ ማለት ነው። ኢሳን ጉርጉዶ ተታን አሲገዲት ሃሁበኑ ይላል። ይሄ ማለት አፋን ኦሮሞ ውስጥ ምናበዛበት መንገድ በጣም ብዙ ነው። ልክ እንደ አማርኛው ኤች ደብሊው ይሄ ኦ ብዛቶች፣ ላሞች፣ ፈረሶች፣ ኦች እያልን አንጠቀምም ማለት ነው። አፋን ኦሮሞ ውስጥ የተለያየ መንገድ ነው። ለተለያዩ ስሞች የተለያየ መንገድ ነው ያለው ምናበዛበት መንገድ ማለት ነው። ብዙ መሆኑን የምንገልጽበት ልክ እንደ አሁን ለምሳሌ እንግሊዘኛ ላይ ኢኤስ ወይም ኤስ ምናምን እየጨመርንበት መጨረሻ ላይ እንገልጻለን ማለት ነው። ልክ አፋን ኦሮሞ ጋር እንደዛው ስንመጣ ደግሞ የተለያዩ መንገዶች አሉ። እነዚህ አሁን ሲንግል ወይም ነጠላ የሚባሉት እነሱ ላይ ጨምረን ምናበዛበት መንገድ ማለት ነው። እና እነሱ ምንድናቸው? ኢሳን ፈኬኛፍ ኤን፣ አን፣ ዋን፣ ሌ፣ ኦ፣ ኤይ፣ ኦት፣ ሊ፣ ኦቲ እነዚህ ምንድነው መጨረሻ ላይ ይመጡና ልክ ስሞቹ ላይ መጨረሻ ላይ ሲጨመሩ ያን ነገር ደኑ ያደርጉታል ማለት ነው። ደኖማ ይባላል። ያ ብዙ መሆኑን ያመላክታሉ ማለት ነው። እነዚህ አሁን እዚህ ጋር የተደረደሩት ብዙ መሆኑን የሚያመላክቱ በአፋን ኦሮሞ ውስጥ ያሉ ያው ብዙ ናቸው፣ ግን እኔ ጥቂቶቹን ነው እዚህ ጋር ያመጣሁላችሁ። አፋን ኦሮሞ ትንሽ ውስብስብ የሆነበት እንደ አማርኛው ኦች ምናምን በሚለው ብቻ እንትን ብዛትን እናመለክትም ማለት ነው። የተለያየ ስሞች ለተለያየ ስሞች የተለያየ እንትን ነው የምንጠቀመው ማለት ነው። እነዚህ አሁን ኤግዛምፕል ላይ እናያቸዋለን። ፈከኞ ተካኒን ከነኒ ላላ አፋን ኦሮሞ ከሰት ዳኖማ የሙ ዳኖም ሲኑ ጀቸቶኮ ለጣፊ ዳኖማ ቀባ ጀቾታ ካኒን ዱመ ይሳት ረት ይገልቹዳን ኖንቲ ጎቹን ይደንዲና እቺ ፈከኛፍ ጀቾታ ኤ መንጠንፈተኒ ዳኖማን ይላል። ኤን እነዚህን ተጠቅሞ ብዙ የሚሆኑ ማለት ነው ብዛትን የሚያመለክቱ ወርዶችን እናያለን፣ ቃላቶችን ማለት ነው። ለምሳሌ ማና ይላል። ማና መኔን ብለን ብዙ መሆኑን እናመለክታለን ማለት ነው። ቤቶች ማለት ነው። ማና ቤት ነው። መኔን ሲሆን ደግሞ ቤቶች ነው። እዚህ ጋር ወጪዎች ቺቺ ብላም ስላለ ብዙዎቹ ጋር አማርኞቹን ይሄና ለእንትና ልላችሁ፣ ምክንያቱም አማርኛ ላይ ዘሴም ናቸው ብዛት የሚያመላክቱ፣ ግን የኦሮምኛው ጋር እሱ ላይ ነው የምናተኩረው ዛሬ። ለምሳሌ ለጋ ይላል። ለጌን ነው የምንለው። ለጌን ወንዞች ማለት ነው። ለጋ ወንዝ ነው። ለጌን ማና መኔን ብዛት ነው። ይሄ ሌጣ ይባላል። ነጠላ ማለት ነው። በዚህ ጋር ያሉት ነጠላዎች ናቸው። በዚህ ጋር ደግሞ ብዙ መሆኑን የሚያመላክቱ ማለት ነው ብዛትን ነው። ለጋ ለጌን ወንዞችን፣ ሙካ እንጨት ነው ዛፍ ነው። ሙኬን ነው የምንለው። ሙኬን
ዛፎች ማለት ነው። ሙኬን ሙካ ሙኬን ነው የምንለው። ሉካ ሉኬን ነው የምንለው። ሉኬን ሉኬን ሉካ ሉኬን ሉካ እግር ነው እግሮች ነው ያው። ኢጃ ኢጄን አይኖች ኢጃ ኢጄን ኢጃ ኢጄን ነው የምንለው። ኢጃ ኢጄን ጀራ ጀሬን ጀራ ጀሬን ጀራ እነሱ ነው እነዛ ነው እነዛዎቹ እንደማለት ነው። እነዛዎቹ ጀራ ስንላቸው እነዛ ነው እነዛዎቹ። ለማ ደግሞ ሁለት ነው። ለሜን ነው የምንለው ሁለቱ ማለት ነው። ለሜን ሁለቱ ለሜን። እነዚህ ምንድነው ኤን የጨመሩ የአፋን ኦሮሞ ወርዶች ናቸው ማለት ነው። እዚህ ጋር ያየናቸው ብዙ አሉ። እነዚህ ምሳሌዎቹን ነው ያመጣሁላችሁ። ሌላ ሁለተኛ ላይ ደግሞ አን የሚሉትን አንን የጨመሩትን እስኪ እናያቸው። አን መጨረሻ ላይ አንን በመጨመር ደኑ ካንታን ጀቹዳ አን ከንጀ ደግሞ ፊት ሄዳኒትኒን ወሮተ ደኑታን ላላ ፈከኛፍ ጃላ ጃላ ጃለን ሚዜዎች ማለት ነው። ጃላ ጃላ ሚዜ ነው ሚዜዎች ነው የሚሆነው። ጃላ ጃለን ጃለን ነው የሚሆነው። ጃለን አይሆንም ማለት ነው። ጃለን ቃዋ ቃዋን ጉርጓድ ወይም ጉርጓዶች ነው የምንለው በአማርኛ። ቃዋ ነው ቃዋን ብለን እንትን እንላለን ማለት ነው። አን የሚለው መጨረሻ ላይ እየጨመርን ጋላ ጋለን ጋላ ጋለን እንላለን። ግመሎች ነው ጋላ ማለት ግመል ነው። ሃላ ሃለን ሃላ ሃለን ሁኔታ ነው። ሃላ ሁኔታዎች እንላቸዋለን። ወሲላ ወሲለን ወሲላ ወሲለን አጎት አጎቶች አጎቶች ምናምን ወሲላ አጎት ነው። ሃዳ ሃዋን ሃዳ ሃዋን እናቶች ማለት ነው። ሃዳ እናት ነው። ሃዋን ስንል ያው እናቶች ነው። እዚህ ጋር ደኑ የሚለው ጋር ያሉት ምንድናቸው? ብዙ መሆኑን የሚያመላክቱ ናቸው። ምን ጨምረንበት? አን ጨምረን ማለት ነው። መጨረሻ አቤራ የሚል አለ። አቤረን አቤረን አቤራ ማጎት ነው። ቤራ ቤረን አማርኛውን ኦች የሚለውን ስለሚጨምር እሱን አሁን ለጊዜው እንተዋለን ማለት ነው የአማርኛውን። ምክንያቱም ጀስት አሁን አፋን ኦሮሞ ላይ ስናተኩረው ቤረስ ብለን ቤረን ነው የምንለው። ቤራ ቤረን ሴቶች ካለን ሴቶቹ ማለት ነው። ወይ አዛውንቶቹ እያልን እንደምንሄደው ማለት ነው። ሶስተኛ ላይ ዋን የሚለውን የሚጨምሩትን እናያለን። ዋን 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 ነው ይሄ። ሳዋ ሳዋን ላም ላሞች ሳዋ ሳዋ ሳዋን ዋን የሚለውን እንጨምራለን። እዚህ ጋም ተጨምሯል ማለት ነው ሁሉም ላይ። እነዚህ ምንድናቸው? ዳንዲ ይላል። ዳንዲ መንገድ ነው። ዳንዲ ዋን ነው የምንለው። ዳንዲ ዋን የሚለው ተጨምሮ ማለት መጨረሻ ላይ። ኮርማ አለ። ኮርማዋን ኮርማዎቹ ማለት ነው። ኮርማዋን ዴቢዋን መልሶች ዴቢዋን ዋን የሚለው መጨረሻ ላይ ተጨምሮበት ማለት ነው። ዋን ሁለቱ ማለት ነው። እዚህ ጋር ዴቢዋን ገሬዋን ቡድኖች ገሬ ማለት ቡድን ነው። ገሬዋን ስንል ቡድኖች ብለን እንገልጻቸዋለን ማለት ነው። ሌላ ደግሞ ኦቲ የሚባሉትን የጨመሩትን ደግሞ እናያለን። ኦቲ የሚባሉ እነማን ናቸው? ሌጣ ያው ነጠላ ነው። ደኑ ብዙ ነው። ኦቲ የሚሉትን ደግሞ የጨመሩትን ረዘም የሚሉትን እነማን እንደሆኑ በአፋን ኦሮሞ እናያቸዋለን። ለምሳሌ አባ የሚል አለ። አቦቲ የመጨረሻው አ ትጠፋና ወደ ኦ ትቀየርና አቦቲ ብለን እንጽፋለን። ገንዳ ገንዶቲ ቀበሌ ነው። ገንዳ ቀበሌዎች ማለት ነው። ማና ማኖቲ ቤቶች ማንኔንም ብለናል መጀመሪያ ላይ። ይሄው ሁለተኛው ነው። ማና ይቻላል ማለት ነው። በዚህ ሰንጋ ሰንጎቲ ሰንጋ ነው። ጋንጌ ጋንጎቲ በቅሎ ማለት ነው። ጋንጌ በቅሎ። ረጋ ረጎቲ
ረጋ ማለት ደግሞ ምስክር ምስክሮች ማለት ነው። ኦቾች ያለ ሄዳ ነው የአማርኛው ነው ዘሴም ስለሆነ ማለት ነው። ብዙዎቹ የአፋን ኦሮሞ ላይ ግን ልዩነት ስላላቸው ነው የአፋን ኦሮሞን ብቻ አሁን በአትኩሮት እንትን እያልኩ ያለሁት ማለት ነው። ጀቹን ከና ማሪፋ ጀለት ኦች የዳ ሁንዱ ባይና ጀቹን ደንዳማ ሰኒን ከባይና አገርሲሰን አፋን አማራ ከሰት ጀቹዳ ማና የጀራን ቤት የጀራን ቤቶች አኩማ ጀራን ጀቹዳ ኦቾች የዳ ደማ አፋን ኦሮሞ ረት ገሩ ከራ ገራገራቲን ደኖማ አገርሲሰን ጀቹዳ ፈከኛ ፋማ አምስተኛ ላይ ስንደርስ አምስተኛ ላይ ምንድነው የሚለው ይ ሚሊዮን ደግሞ ጨምሮ ብዛትን የሚያሳዩትን እናያለን። ይ ሚሊዮን ማለት ነው። ሌጣ ያው ሲንግል ብዛት ብዙ መሆናቸው የሚያሳይ ነው። ወራቤሳ ይላል። ለምሳሌ ወራቤሳ ወራቤይ ወራቤይ ወራቤስ ወራቤይ ወራቤስ ጅቦች ማለት ነው። ጅብ ነው ወራቤሳ። ኦቦሌሳ ኦቦሌሳ ኦቦሌይ ኦቦሌስ ኦቦሌይ ነው የምንለው ወንድም ማለት ነው። ወንድሞች እንደማለት ነው። ወንድሞች ምናምን ሶሬሳ ሶሬሳ ሀብታም ነው። ሶሬይ ሶሬሳ ስንል ሶሬይ ነው የምንለው። ሶሬሳ ሶሬይ ጀልዴሳ ዝንጀሮ ነው። ጀልዴይ ነው የምንለው። ጀልዴይ ጀልዴሳ ዝንጀሮ ነው። ያው ዝንጀሮዎች ማለት ነው። በአማርኛው ለእንትን ነው የተወኩት እዚህ ጋር አሁን ዘሴም ስለሆኑ ሁሉም አፋን ኦሮሞ ላይ እንድታተኩሩ ፈልጌ ነው። ጀልዴሳ ጀልዴይ ነው የምንለው ብዙ መሆናቸውን ለመግለጽ። ዱሬሳ ሀብታም ነው። ዱሬይ ነው የምንለው። ዱሬሳ ዱሬይ የሚለውን ተጨምሮ ማለት ነው። ኮርጴሳ ኮርጴይ ኮርጴሳ ኮርጴይ ገሜሳ ገሜይ ገሜይ ነው የምንለው። ገሜስ ብለን ገሜይ ጥሩ ማለት ነው። ጥሩዎች ማለት ነው። ገሜስ ማለት ጥሩ ነው ወይም ጎበዝ። ሌላ ደግሞ ደቤስ ደቤስ ብለን ደቤይ ነው የምንለው። ደቤስ ማለት ፈሪ ነው። ደቤይ ስንል ፈሪዎች ነው። ያው ደቤይ ነው የምንለው። ደቤስ ብለን ደቤይ ብዙም ስናመላከት ማለት ነው። ደቤሳ ደቤይ። ሌላኛው ደግሞ ኦታ የሚለውን ደግሞ የሚያስከትሉትን እናያለን። ኦታ ይሄ ስድስተኛ ላይ ኦታ ይላል። ኦታ የሚለውን ደግሞ እነማን ናቸው? ከኋላ መጨረሻ ላይ ኦታን ጨምሮ ብዛትን የሚያሳዩ የሚለውን ስናይ ለምሳሌ ናማ ሰው ነው። ነሞታ እንላለን። ኦታ ነሞታ ናማ ነሞታ። ሀሬ ሀሬ ሀሮታ ሀሬ ብለን ሀሮታ እንላለን። ሀሬ ማለት አህያ ነው። አህያዎች ማለት ነው። አህያዎች። ሰሬ ሰሬ ሰሮታ ሰሬ ለሚለው ደግሞ ሰሮታ እንላለን። ሰሬ ሰሮታ ውሻ ማለት ነው። ገንዳ ገንዶታ ገንዳ ገንዶታ ገንዳ ማለት አይተናል። እሱም ቀበሌ ማለት ነው። ገንዳ ቀበሌዎች እንደማለት ነው። ያው አማርኛውን ሌላ እንትን እናያለን። ሌላ አሁን እነዚህ ጀስት ኦቾች የሚለውን ትተን በአፋን ኦሮሞ ብዛትን የሚያመላክቱን እያየን ነው ማለት ነው። ገንዳ ገንዶታ ነው የምንለው። ገንዳ ብለን ገንዶታ ብዙ መሆናቸውን ለመግለጽ። ጄቻ እንልና ጄቾታ እንላለን። ጄቻ ማለት ቃል ነው፣ ያው ታውቁታላችሁ። ጄቾታ ደግሞ ቃላቶች ነው። ቃላቶች ጄቻ። ሌንጭ አንበሳ ማለት ነው። ሌንጮታ ሌንጮታ እንላለን። ሌንጫ ብለን ሌንጮታ ሌንጫ ሌንጮታ። እዚህ ጋር አሁን አንድ ማየት ያለባችሁ ነገር ልክ እዚህ ጋር ኦታ የሚለው እየጨመረን ቢመጣ ሌንጭ ብሎ አሁን ወደ ኦን ቀይርና ወደ አንዱ ኦ ሌንጮታ አይሆንም። ሌንጮታ ስለሆነ ኦታ ብለን ብቻ አንዷን ኦትተን አንዷን ኦ ብቻ እንወስድና ኦታ ብለን እንጨምርበታለን ማለት ነው። ሌላ ሆላ ሆላ ማለት በግ ነው። ሆሎታ በጎች። ሆላ ሆሎታ ሆላ ሆሎታ። ኪታባ ኪታቦታ ኪታባ ኪታቦታ። ኪታባ ማለት ያው መጽሐፍ ነው፣ ታውቁታላችሁ። ኪታባ ደግሞ ኪታቦታ ጀኔትኒ ዱብፍነ ይቹዳ። ከንቢራ ሌ
ሰባተኛ ላይ ደግሞ ሌ የሚለውን የሚያስከትሉት እነማን ናቸው የሚለውን እናያለን። ሌ ከንጀሩ ከና ከን ኦፊት ደበለኒ ደኖም አገርሲሰን የቾታ አከሚቲ ከንጀሩ ላላ ለምሳሌ ረጋ የሚል አለ። ረጋ ምስክር ረጎሌ እንላለን። ረጎሌ ምስክሮች ማለት ነው። ረጎሌ ረጋ ረጎሌ ኢልሞ ኢልሞሌ ኢልሞ ልጅ ነው ልጆች ማለት ነው። ኢልሞሌ እንትን ማለት ነው። ኢልሞ ካልን ኢልሞ ቢኔንሳ ለምሳሌ ካለ የጅብ ልጅ እንደማለት ነው። ኢልሞሌ ስንል ደግሞ ልጆች ማለት ነው። እና ኦሌ የሚለውን ጨምሮ ነው ወደ ብዛት መሆኑን የሚያሳየው ማለት ነው። ሌ መጨረሻ ላይ ከዛ ኢልሞ አለ ሌ ኢልሞሌ። ወርሻ ፋብሪካ ነው። ወርሻሌ ወርሻ ፋብሪካ ነው ፋብሪካዎች ማለት ነው። ወርሻ ወርሻሌ ሌ ነው የምንለው። ወርሻሎት አንልም እንደ ሌሎቹ ጋር እንዳየነው ኦታ ወይም አዋን ወርሻዋን ምናምን እና ወርሻሌ ነው የምንለው። አሁን እዚህ ጋር ሌላ ማለት አንዱ አሁን ለምሳሌ የተለያየ መኔን እና መኖታ ለምሳሌ ሁለቱንም የሚጠቀሙ አሉ ብዛትን ለማድረግ ማለት ነው ለማመላከት እና እሱም የሚቻሉ አሉ የተለያዩ ሁለት ሶስትም ወይ የሚጠቀሙ እና አሁን ለምሳሌ ለሚም ለሚስል ለሚሌ ሌ ነው የሚለው ዜጋ ነው ዜጎች ነው። ለሚሌ ኡራሌ እንትን ኡራ ማለት የተበሳ ማለት ነው። ቀዳዳዎች ማለት ነው ኡራ እና ኡራሌ ይላል። ኡራ ቀዳዳዎች ነው። ኡራሌ ቀዳዳዎች ነው ማለት ነው። ኡራ ቀዳዳ ነው። ቶፍታ ማላ ማለት ነው። ቶፍታሌ ነው የምንለው በአፋን ኦሮሞ ብዙ መሆናቸው ስናሳይ ማለት ነው። ብዙ መንገዶች መሆኑን ስናሳይ ቶፍታ ማለት ማላ ማለት ነው ዘዴ ማለት ነው። ዳንጋሌ ድንበር ማለት ነው። ዳንጋሌ እንላለን ማለት ነው። ዳንጋሌ መጨረሻ ላይ ሌ ብለን እንገልጻቸዋለን ማለት ነው። 8 ላይ ሌላ ደግሞ ሊ በሚለው ደግሞ እስኪ ሊን ጨምሮ ብዛትን የሚያሳዩ የአፋን ኦሮሞ ወርዶች ወይም ቃላቶችን ስናይ ለምሳሌ ጋንጌ አለ፣ ጃርሳ አለ፣ ገዳ አለ፣ ተባ አለ። እነዚህ አሁን ጋንጌ ምንድነው? ጋንጎሊ ሊ ሆኑ። ጋንጎሊ ጃርሳ ጃርሶሊ ሊ እንትን ሽማግሌዎች ማለት ነው። ጃርሳ ማለት ሽማግሌዎች ነው። ጃርሶሊ ስንል ብዙ መሆናቸውን ለማሳየት ማለት ነው። ጋንጌ ደግሞ በቅሎ ነው፣ በቅሎዎች ነው። ጋንጎሊ ስንል ገዳ ስንል ገዳሊ ተቦሊ ተራራ ነው። ተቦሊ ተራራዎች ነው ወይ ብለን እንገልጻለን ማለት ነው። አንድ ባንድ ሊሊ የሚለውን እየጨመርንበት ማለት ነው። ሌላ ደግሞ ምንድነው የምናየው? እነዚህን ሳይጨምሩ ራሳቸው መሃል ላይ ይሁን እየደጋገሙ ብዛትን የሚያሳዩ ወርዶች አሉ በአፋን ኦሮሞ ውስጥ። መቆሊ ኢረደዴቢን ደኖመን ከንጀዳማን ላላማ ደሞቱ መቆሊ ኢረደዴቢን ደኖመን ጀቹን ኢረደዴቢዳን እዱረቲ ጀቸ የቁቤ ደደቢብሱዳን ወራቶ ዳኖሙ ደንዳላላ መሃል ላይ ይሁን መጨረሻም ይሁን ቃል እንትን ፊደል በመደጋገም ብዛትን የሚፈጥሩ ብዛትን የሚገልጹ የአፋን ኦሮሞ ወርዶች አሉ። ለምሳሌ ዲማ ይላል እዚህ ጋር። ዲማ ማለት ቀይ ነው። ብዙ መሆኑን ለመግለጽ ስንፈልግ ዲዲማ ነው የምንለው። ዲዲማ ምንድነው ያደረግነው? እዚህ ጋር ዲማ ነበር። ዲዲማ ብለን ምንድነው የጨመርንበት? መሃል ላይ ነው የጨመርነው ማለት ነው። መጀመሪያ ዲድ ብለን ዲዲማ መጀመሪያ ላይ ጨመርንበት። ዲዲማ ብለን እንገልጻለን ማለት ዲዲማ። ቦራ ስንል ደግሞ ቦቦራ ግሬማ ግራጫ ማለት ነው። ቦራ ማለት ቦቦራ ብለን እንገልጸዋለን እሱን ማለት ነው። ቦራ ይልና ቦቦራ ነው የምንለው። ቡሬ ስንል ደግሞ ይሄ ዳለቻ ምናምን ማለት ነው። ቡሬ ስንል ቡቡሬ ነው የምንለው። ከዛ በኋላ ቡቡሬ
ብዛት መሆኑን የምናሳያቸው ማለት ነው። ቡሬ እንልና ቡቡሬ ነው የምንለው። ቡቡሬ ጉዳ ሌላ ደግሞ ትልቅ ማለት ነው። ጉጉዳ ነው የምንለው እዚህ ጋር ጉዳ ብለን ጉጉዳ ነው የምንለው ማለት ነው። ትልቅ ማለት ነው። ትላልቅ ማለት ነው። ጉዳ ብለን ጉጉዳ ስንል ትልቅ ትላልቅ ማለት ነው። ፉርዳ ወፍራም ወፋፍራም ማለት ነው። ፉርዳ አለ ወፍራም ነው። ፉርዳ ስንል ወፋፍራም ማለት ነው። ጀባ ጀባ ያው ጠንካራ ነው። ጀጀባ ብለን ደግሞ ብዙ መሆኑን እንገልጻቸዋለን ማለት ነው። ደኖም ስናደርገው ደኖም ማለት ደኖምሱ ማለት ብዙ አድርገን መግለጽ እንደማለት ነው። መቆሌ ኤረዲዴቢን ደኖመን የሚባሉት እነዚህ ናቸው። ሌላ ወልማገለት በአጠቃላይ ስናያቸው በአፋን ኦሮሞ ውስጥ የተለያዩ ወርዶች የተለያየ እንትን ሰፊክስ ወይም ፕሪፊክስ እየተጠቀሙ ብዛትን ያመላክታሉ ማለት ነው። እንደ አማርኛ ለምሳሌ ዎች ምናምን እያለ ቋሚ በአብዛኛው ወርድ ማለት ይቻላል አማርኛ ላይ ዎች የሚለው ብዛትን ያመላክታል መጨረሻ ላይ ሲጨመር ማለት ነው። እዚህ ጋር አፋን ኦሮሞ ላይ ደግሞ ቅጥያዎቹ የተለያዩ ቅጥያዎች ናቸው ብዛትን የሚያመላክቱልን ማለት ነው። እነሱን አሁን በአጠቃላይ ለምሳሌ ፈርዳ ፈርዶ ነው የምንለው። ኦ ነው የተጨመረው እዚህ ጋር ፈረስ ማለት ነው። ፈርዶ ብለን ኦ ፈርዶ ብለን ጨምረናል። ደቤሳ ብለን ደግሞ ደቤሳ ደቤይ ነው የምንለው። ገምና ገምኖታ ኮርማ ኮርሜዋን ኮርማ ብለን ደግሞ ኮርሜዋን ነው ያልነው። ዋን የሚለው ነው የተጨመረው። ጀቢ ጀቢሌ ነው። ሌያ የሚለው ነው የተጨመረው። ጀቢ ጀብሌ ጋንጌ ጋንጎሊ ነው። ሊ የሚለው ነው የተጨመረው። ዲማ ዲዲማ ዲድ የሚለው ነው ፊት ለፊት ላይ የተጨመረው። ሰንጋ ሰንጎቲ ቲ የሚለው ነው መጨረሻ ላይ የተጨመረው። ማና ማኔን ኤን የሚለው ነው መጨረሻ ላይ የተጨመረው። ቃዋ ቃዋን አን የሚለው ነው መጨረሻ ላይ የተጨመረው። እነዚህ አሁን በአጠቃላይ ምንድነው የሚያሳየው? በጣም የሆነ ጥንቃቄ የሚያስፈልግ ነገር ነው ማለት ነው። አፋን ኦሮሞ ውስጥ ስንጠቀም የተለያዩ ቃላቶች ብዛትን ለማመላከት ስንፈልግ የተለያዩ ቅጥያዎችን የሚጠቀሙ እነዚህን አሁን ከዚህ የደረደርኩላችሁን ቃላቶች በጥንቃቄ መመልከት ይኖርባቸዋል ማለት ነው። ለዛሬ ያስኩላችሁ ይሄንን ይመስላል። ተመልሳችሁ በደንብ ይሄንን ፕራክቲስ እንድታደርጉ ፈልጋለሁ። እዚህ ላይ የጻፍኩላችሁ ማለት ነው እንዴት ብዛትን ማመላከት እንደሚቻል በአፋን ኦሮሞ ውስጥ ያሉትን ቃላቶች ማለት ነው። ይቾት አፋን ኦሮሞ keessatti jiran akkamitti danuu godhanii fayyadamu akkaataa danda'an ይቾት ከነ ተልችተን ያከላልተን isin gaafadha ስለተከታተላችሁኝ አመሰግናለሁ። ሌላ ጊዜ በሌላ ቪዲዮ እስክንገናኝ ደህና ሁኑልኝ። ቻው ቻው።